ህንድ ለእያንዳንዷ የደም ጠብታ ዋጋ ትከፍላለች። የፓኪስታን ጠቅላይ ሚኒስትር ህንድ ፓኪስታን በምታስተዳድረው የካሽሚር ግዛት የሚሳኤል ጥቃት ማድረሷን ተከትሎ ላደረሰችው ጉዳት የበቀል እርምጃ እንወስዳለን አሉ። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ለእያንዳንዷ የደም ጠብታ ህንድ ዋጋ እንደምትከፍል ለፓኪስታናውያን ባስተላለፉት መልእክት ተናግረዋል። ህንድ በፓኪስታን በፈጸመችው የአንድ ምሽት የሚሳኤል ጥቃት 15 ሰዎች ሞተዋል ብትልም ፓኪስታን 31 ሰዎች ለህልፈት ተዳርገዋል፣ በርካቶች ቆስለውብኛል ባይናት። ሁለቱ ሚሳኤል የታጠቁ ሀገራት የገቡበት ሰጣ ገባም ከዚህ ወደ ከፋ ጦርነት መዘዙ እንዳይገባ ተሰግቷል። ህንድ የፈጸምኩት የሚሳኤል ጥቃት አሸባሪዎችና የአሸባሪዎች ካምፕ ላይ በመሆኑ ጦርነት የሚያጭር ሳይሆን አግባብነት ያለው ነው ብላለች። ፓኪስታን በበኩሏ በርካታ ጊዜያት ግፍ ሲፈጸም ስለመታገሳቸው፣ ይህ ግን በሀገር ሉዓላዊነት በዜጎች ላይ የተቃጣ በመሆኑ ምላሽ እንደሚሰጡ አስታውቀዋል። ዘገባው የዘጋርዲያን ነው።